ዞር እንዲል አደረኩት ሳንኩትኝ ከዛን ይሄንን ይመስላል ማለት ነው ምግባችን ቤተሰብን እንዳለ ሰላም አለ በቃ ያው ኬኔቶ የሰራ ነው ሲቀጥል ምግባችንም ያው እንደምታዩት አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። አዲሶች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ አበረታቱን ላይክ፣ ሼር በማድረግ ማለት ነው። እንግዲህ ዛሬ አዲስ ቪዲዮ ምን ይመስላል የሚለውን እስከ መጨረሻው አብራችሁን በመቆየት የምናይ ይሆናል ማለት ነው። እንግዲህ ከርዕሱ እንዳያችሁት እማማ ጨቤ አገባች እንዲህ ብሏል። እኛ እዚሁ በኮሜንት እየጻፍን ዳር ናት ከዛ ወለደች። አሁን ያ አልበቃ ብሎ ወደ ሁለተኛ ባሏ ተሸጋግራለች ማለት ነው። እንግዲህ ያው እኛ ቁጭ ብለን ማየት ብቻ ሆነ ወገን። ማሻአላ ተባረከላ ብያለሁ። እማማ ጨቤ መብሩክ ብያለሁ። ባረከላሁ ለኩማ ባረከ ለኩማ ወጀማ በይነኩማ ፊል ኸይር ብያለሁ። ነው ማሻአላ ቤተሰብ ዛሬ ደግሞ ያው እናቴና ባለቤቴ በሰፊው ተዋውቀዋል። አሁን ደግሞ ቤታችንን ለመጀመሪያ ጊዜ ሊያየው ነውና ቤት ባፈራው ልቀበለው ነው ማለት ነው ውዶችዬ። እዚች ጋር እንደምታዩት ጌማት እየሰራውኝ ነው። ጌማት በጣም ነው የሚወደው። ሲቀጥል ደግሞ በሀገራችን አሰራር መግሉባ የአረብ ምግብ ልሰራለት ነው ማለት ነው። እዚች ጋር አስቤዛዎች አሉ። እናቴም ብዙ ነገር አብረን ላይክ ሼር ሰብስክራይብ በማድረግ አትርሱ። ልጄን አሳድጓት አደራ አላችኋለሁ። የእናታችንን ዱአ እንደዚህ ከሰማን በኋላ ዳይ ወደ ስራ ማለት ነው። አሁን ጌማትን እንዴት እንደማቦካ አብረን እናያለን ማለት ነው። ቤኪንግ ፓውደር እርሾ የተጠቀምኩትኝ ማለት ነው። እና እኔ መጠኑን ስለማውቀው እንደዚህ ጨምሬያለሁ። እናንተ ግን መለካት ትችላላችሁ። ከዛን ሁለት እንቁላል አደረኩበት። ከዛን ደግሞ ሱካር እንደዚህ ቁንጥር አደረኩኝ ማለት ነው። ከዛን ትንሽ ዘይት አደረኩኝ እንደዚህ እንደምታዩት። ከዛን ደግሞ ምን አድርግበታለሁ ይመስላችሁ? እርጎ አደርግበታለሁ። ምንም ነገር አይፈልግም። ከዛን እና ቦከዋለን እና ባለቤቴ ደግሞ ጌማትን በጣም ከምላችሁ በላይ ይወዳል ማለት ነው። እኔ ረመዳን ላይ ራሱ መስራት እየቻልኩኝ ያው አልሰራሁም፣ ግን እሱ ስለሚወድ ለሱ ፍላጎት ሲባል እና ጌማትን ለመስራት ተገድጃለሁኝ ማለት ነው ቤተሰብ። ከዛን አቦካውትኝ እንደዚህ በላስኪት አፈንኩትኝ። ሩዜን ደግሞ እዚች ጋር በወንፊት አድርጌ ለብ ባለ ውሃ ዘፈዘፍኩትኝ። አሁን ደግሞ እነዚህ አስቤዛዎች ምናምን ነገር እንደዚህ አወጣጣና ለመግሉባ እንጠባብሳለን። ከዛ በፊት ግን ያው መላጥ ማጠብ ምናምን ያለ ነውና አብራችሁን ሁኑ እላችኋለሁኝ። እናቴ እዚች ጋር ያገዘችኝ ነው። የኔ ቅመም የኔ መልካም እናት ለኔ ደስታ በጣም ደስተኛ ናት በነገራችሁ ላይና እዚች ጋር ደግሞ ስጋ አለ ማለት ነው፣ የበሬ ስጋ። ከዛን አጎቴ ደግሞ ምን እንደሚያደርግ ይሁልኝ። ሁላችንም ተባብረን ነው የምንሰራው እዚህ ቤት። እንጨት እየሰነጣጠቀ እሳቱን እያነደደ ለኔ ደስታ እሱም ተካፍሎ ለኔ ብቻ አይደለም ለሁሉም ማለት ነው። ልክ ልዩና ቅዱስን ሲታዩ ነው ሰው ራሱ ትዳር የሚናፍቀው ትዳር የሚፈልገው። ነገር ግን አሁን ተጣሉ ተብሎ ሲባል ያለግቡ ራሱ ጓደኞቼ ምን እንዳሉ ታውቃላችሁ? አረ እኔ ትዳርን አልፈልግም ብለው እስከ መወሰን ደረጃ ነው የደረሱት ማለት ነውና ሁሉም ሴት ወንድም የሚለው ነገር ነው። ቅዱስ እና ልዩ ከተጣሉ እኔ ትዳርን አልፈልግም የሚሉ ሰዎች ናቸው በአሁኑ ሰዓት የበዙትና የሁሉም ትዳር እንደ ሰው ይለያያል ማለት ጤነኛም ሊኖር ይችላል፣ የታመመም ሊኖር ይችላል። ግን መተካከል ይቻላል። ግን ደግሞ አንድ ሰው ወደ ትዳር ሲመጣ ራሱ ጤነኛ ሆኖ ነው መምጣት ያለበት። ገባችሁ አይደለ? ማንም የማንም ሸክም መሆን የለበትም። ትዳር ማለት የሁለት ሰው ሄድ ወደዛ። እሺ ቃንዴ እኔ ደግሞ ቤተሰብ ጌማት እየሰራሁኝ ነው። ቤተሰብ ተመልሰን መጥተናል። እንግዲህ እንደምታዩት ስጋውን በስሏል።
ብለውኛልና ከዛንላችሁ ግን ሞክሩት እስቲ። በጣም ነው የሚጣፍጠው። በነገራችሁ ላይ ሞክሩት እናንተም። እውነቴን ነው የምላችሁና እደግመዋለሁኝ። ይሄንንም ምግብ ባለቤቴ ይወደዋል። እኔ ደግሞ በቃ እሱን ልንከባከብ ቃል ገብቻለሁ። እኔም እሱን ሊንከባከብ ቃል ገብቶ በማንኪያ ነው ጭልፋ እንደዚህ እያነሳን ዝርግት እና እንደምታዩት እንደዚህ ዝርግት እያደረግን እናስተካክለዋለን ማለት ነው። ሩዙ ከላይ መሆን ያለበት ያው መጨረሻ ላይ ትሪ ላይ ስንገለብጥ ኩዳሩ እና ስጋው ከላይ መሆን ስላለበት ነው ማለት ነው። ቤተሰብና አረብ ሀገር እንኳን ያላችሁ እህቶቼ ሙሉ ነገሩን ታውቃላችሁ። ያው እዚህ ኢትዮጵያ ላሉት ነው እየተሽኝ ከዛንላችሁ ካሜራውን ያጠበብንበት ምክንያቱም እዚህ ችግር አሁን እሱ ከጀርባዬ ስላለ ማለት ነው። ከዛ ዞር እንዲል አደረኩት ሳንኩትኝ። ከዛን ይሄንን ይመስላል ማለት ነው ምግባችን። ቤተሰብን እንዳለ ሰላም አለ። በቃ ያው ኬኔቶ የሰራ ነው። ሲቀጥል ምግባችንም ያው እንደምታዩት በቃ ያላችሁ ይሄንን ይመስላል ማለት ነው። እኔ ለነሱ ጨላልፌ እኔ ደግሞ ውስጥ ገብተን ከሱ ጋር እንበላለን ማለት ነው። ለምን ለካሜራው ሲባል ከዛንላችሁ ለምን ልዩና ቅዱስ ተፋተው ሚዲያ ላይ ሆይ ተብለው ማሻአላ የሚል ከሌለ ጥሩ አይደለም እናት ዳር። እኔ ደግሞ በአሁኑ ያንን ነገርን በቃ እናቴም ተቆጣች። ምናምን አትቅረጭ አይግባ ምናምን አለችኝ። ከዛን አሁን ጥብጥብ ብዬ ልብሴን ቀይሬ ከሱ ጋር ደግሞ አብረን የምንበላ ይሆናል። ስለተከታተላችሁን ከልብ አመሰግናለሁ። ደስታዬ ደስታችሁ ነውና ብቻ የሆነ ቀን ምናምን በፎቶ ምናምን አሳያችኋለሁ ኢንሻአላህ። እንግዲህ የማማ ጨቤ ቆይታ ይሄንን የሚመስል ነበረ። እንግዲህ ያው ሁላችሁም የገባችሁ መብሩክ ጉሉ ማሻላ። እንግዲህ ባሌን ይዤ በሚዲያ አልወጣም፣ ሚዲያ የነካው ባል በረካ የለውም ብላለች። እውነትሽን ነው። እንግዲህ ያው ብትደብቅ ይሻልሻል፣ እዛው ምንሽንም ማለት ነው። የመጀመሪያው ይበቃሻል ማለት ነው። ያው ከመጀመሪያው ጋር እንግዲህ አላለው ተለያያችሁ መሰለኝ። የምር ማለት ብዙ ሰዎች ፕራንክ ምናምን ስለሚሰሩ በቃ አሁን ላይ ማንንም ማመን አቅቶናልና እንግዲህ እውነት ከሆነ አላህ የተሻለ ያደርግልሽ ማማ ጨቤ ማለት ነው። ማሻላ ብለናል። እንግዲህ ሁላችሁም ማሻላ እያላችሁ አሳውቋት ማለት ነው። አድናቆታችሁን ጥሩ ምኞታችሁን በኮሜንት ጻፉላት እላችኋለሁ። እንግዲህ ሰርግ ሳይሆን ይሄ ፕሮግራም መሰለኝ። እንግዲህ ያው አግብተሽ ነው ግን ወይስ እኛ እኮ በቃ ማመን አቃተን ማለት ነው። ለማንኛውም ሁላችሁም ማሻላ በሏት። አላህ እንግዲህ የተሻለ ትዳር አላህ ያደርግልሽ። ያው ባልሽን ጠብቂ በፎቶ አሳያችኋለሁ ብላለች። እንግዲህ ያው እንጠብቃለን በቅርብ ማለት ነው። በፎቶ ካየ ነው ያው ቪዲዮ ምናምን ባይሰራም ችግር የለውም ማለት ነው። እና ማሻላ ተባረከላ ብያለሁ። ሁላችሁም ጉሉ ማሻላ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሁላችሁም አዲሶች ላይክ ሼር እያደርጋችሁ አበረታቱኝ። ላይክም ሰብስክራይብ ማድረግ። የዛሬ ቆይታችን ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።